መልኩን ይስጠኝ እንጂ ሞያ ከጎረቤት ብላለች። ኑ ይሄን የመሰለ ጣፋጭ ሩዝ አብረን እንስራ። ተከታተሉኝ። ሩዝ መግዱብ ይባላል። በጣም ቀላል መንገድ ነው በነገራችን ላይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ተከታተሉኝ። እዚህ ጋር ሽንኩርቴን ከተፍኩኝ። እንደምታዩት ሽንኩርቴን ከትፍ ያለው እዚህ ጋር በድስት ሽንኩርት እየከተትኩ ነው። እዚህ ጋር ድንቼን ከተፍኩኝ እንደምታዩት። ሲቀጥል ደግሞ ካሮት ከትፍ ያለው ሁለት ካሮት፣ ሁለት ቲማቲሙን አዘጋጅቻለሁ። ሲቀጥል ይሄው እንደምታዩት ድንችና ቲማቲም፣ ካሮት አዘጋጅቻለሁ። ከዛ ሽንኩርቱ እየተቆላላ ነው። ዘይት ጨመርኩኝ። በነገራችን ላይ በጣም ቀላል ነው፣ ማለትም ጊዜያችሁንም ቀለል ያደርግላችኋል ማለት ነው። ጤዳችሁትም እንትን እዚህ ጋር እንደምታዩት ነጭ ሽንኩርትና ጅንጅብል የተፈጨ ጨመርኩኝ። እዚህ ጋር እያቁላላው ነው። እዚህ ጋር ደግሞ ድፍን ምስርና አተር ኬክ ዘፍዝፌ ነበር። እሱን አተር ኬኩን ጨመርኩኝ። ጣዕሙን በጣም ይጣፍጣል ማለት ነው። ይህንን ስትጨምር እዚህ ጋር ካሮትና ድንቹን ጨምሬ ያለው በጣም ቀላል ነው። ሰርታቸው ሞክሩት። ሲቀጥል ቃሪያ፣ የሚያቃጥል ቃሪያ ጨመርኩኝ። ሲቀጥል ደግሞ ድፍን ምስሩን ጨመርኩኝ እና እያማሰልኩት ነው። በጣም ቀላል ነው። ሰርታችሁ ሞክሩት። እዚህ ጋር ደግሞ ቅመሞችን ቁንዶ በርበሬ፣ ምንድነው ስሙ፣ እርድ እና ቁርንፉድ፣ በቃ ማንኛውም አረብ ቤት የሚገኙ እንትኖችን ማለት ነው። ሳታበዙ፣ ካበዛችሁ ይመራል። እዚህ ጋር ደግሞ ማጂ ጦማት እየጨመርኩ ነው። አያችሁ፣ ማጂ ጦማት ጨመርኩኝ። በነገራችን ላይ ቅመም እንዳታበዙ ይመራል። እና እንደምታዩት ይሄው አማስዬ እንደምታዩት ጥብስ ብለዋል ማለት ነው። እዚህ ጋር ጨው እየጨመርኩ ነው። ጨው እንዳይበዛባችሁ ጥንቃቄ አድርጉ። ማጂ ጨምሬ ነበር፣ ስለዛ ደግሞ ጨው ብዙ መጨመር አያስፈልግም ማለት ነው፣ እንዳይበዛበት። እዚህ ጋር ከደንኩትና እንደምታዩት ጥብስ ብሏል። ከዛ ደግሞ ዶሮውን ቅድም ቀቅዬ አዘጋጅቼው ነበር። ዶሮውን በነገራችን ላይ ለብቻው ትቀቅሉታላችሁ። ከዛ ዶሮውን ጨመርኩት ማለት ነው። ዶሮውን ለብቻው ቀቅዬ፣ ማለትም ብዙ ጊዜ እንዳይፈጅ ወይ ደግሞ እንዳይቃጠል ከስር ብዙ ጊዜ እንዳይፈጅባችሁ ዶሮውን እጥብ አድርጋችሁ ትቀቅሉታላችሁ። ከዛ በኋላ ደግሞ በቃ 10 ደቂቃም አይቆዩም፣ ቶሎ ነው የሚደርስላችሁ ማለት ነው። ግን ዶሮውን ከራሱ ጋር ሳትቀቅሉ ካደረጋችሁ በጣም ጊዜ ይፈጃል፣ ከስርም ደግሞ ይቃጠልባቸዋል ማለት ነው። ከዛ እንደምታዩት ቲማቲሙን ጨመርኩኝ። ያው ቲማቲሙ ቶሎ ስለሚበስል በኋላ ብትጨምሩት አሪፍ ነው። ማለትም ሙኩክ ብሎ ይጠፋል ጭራሹንም ቲማቲሙ ማለት ነው ከመጀመሪያ ከጨመራችሁት። ከዛ ይኸው እንደምታዩት ቲማቲሜን ጨምሬ ያለው እንደምታዩት። ከዛ ደግሞ ከድነዋለው ትንሽ ጊዜ ጥብስ ብሎ እንትን ይላል። ከዛ ሲቀጥል ማጂ አንድ ማጂ ነው፣ ግን በሚያቃጥል ውሃ አድርጌው እንዲማማ ማለት ነው። በውሃ አድርጌው ከዛ እንዲማማ እንትን አድርጌው ከዛ በኋላ ደግሞ እንትኑ ላይ አደርገዋለሁ ማለት ነው። ሱጎ ላይ ማጂ ነው አንዱ ማጂ። ጨው ስለጨመርኩኝ 2 ከረኩት ሊበዛበት ይችላል ማለት ነው። እዚህ ጋር ደግሞ ትንሽ ክሬም አድርጌበታለሁ። ክሬም መጠብኩ ትንሽ ውሃ ጨርሶ ስለነበረ ውሃ ከሚጨምር ቤት ጣዕሙን እንዲጣፍጥ እንዳያደርግልኝ ክሬም ጨምር ያለው ማለት ነው። እና ሲቀጥል ደግሞ እንትን አረኩት፣ አማሰልኩት። ከዛ ደርሶልኛል። እዚህ ጋር ደግሞ ሩዝ
ቀቅዬ አዘጋጅቻለሁ ማለት ነው። መጀመሪያ ሩዙን ቀቅዬ መጀመሪያ አዘጋጅቼዋለሁ። ሩዙንና ዶሮውን ስትቀቅሉት ቀለል ነው የሚልላችሁ። በቃ ከዛ ጊዜ ምንም አይፈጅም። 5 ደቂቃ እንፋሎቱን እንትን እንዲል ታደርጉታላችሁ እንጂ ከዛ ጊዜ አይፈጅም። ቶሎ ነው የሚደርሰው ማለት ነው። እዚህ ጋር እንደምታዩት በሱጎ ላይ እንትን አድርጌ ሩዙን ጨመርኩት። ከዛ ደግሞ የተጠበሰ ሽንኩርት ከላይ ለዲኮር ነው ያደረኩት። ያው በዘቤ ባታደርጉም ችግር የለውም። ከዛ ሩዙን ጨምሬ ይሁን እንደምታዩት እንትን አድርጌ ያለው አለቀ ደረሰ ማለት ነው። ሲቀጥል ደግሞ ሾርባ ሰርቼ ነበር በዶሮ እንትን ውሃ የእንትን የምስር ሾርባ ነው የሰራሁት። ያው ሲሰራ አልቀረስኩም፣ በነገራችን ላይ ያንን የቀረስኩኝ ስለነበረ አልቀረስኩም። የምስር ሾርባ በጣም ነው የሚጣፍጠው። በነገራችን ላይ ከዚህ በፊት ሰርቼዋለሁ መሰለኝ ረመዳን ላይ፣ ወደ ኋላ ብትወርዱ ታገኙታላችሁ።